እጅግ አስገራሚ የተባለ አንድ ዜና ይዤላችሁ መጥቻለሁ። አላሁ አክበር። ከ1400 ዓመታት በፊት የኛ ውድ ነብይ ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አሁን ሳይንስ አረጋግጦት እውነት ሆኗልና ብዙዎች እያስገረመ ያለ ዜና። ከ1400 ዓመታት በፊት የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር። በሁለቱ የጀነት በሮች መካከል ያለው ርቀት በመካና በሀጀር ባህሬን ወይም በመካና በቡስራ ሶሪያ መካከል ካለው ርቀት ጋር ተመሳሳይ ነው ብለው ነበር። ምንም ቴክኖሎጂ ባልነበረበት ወቅት ላይ የኛ ውድ ነብይ የተናገሩት ንግግር አሁን በሳተላይት ምስል ቴክኖሎጂ ታግዞ እውነት መሆኑን አረጋግጧል። ያኔ ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር ሳይንስ በቴክኖሎጂ ታግዞ አሁን እውነት እንደነበረና አስገራሚ እንደሆነ ዘግቧል። ብዙ ጊዜ በቁርአን ላይ የሚነገሩ ነገሮች በረሱል ሰለላሁ ዐለይሂ ወሰለም አንደበቶች የተነገሩና በእስልምና አስተምሮት ላይ ያሉ ነገሮችን በጊዜ ሂደትም ቢሆን ሳይንስ እያረጋገጣቸው መጥቷል፣ ሳይፈልግም ቢሆን ማለት ነው። ከዚህ በላይ ማረጋገጫ የለም። አላሁ አክበር። ሙስሊም የሆናችሁ በሙሉ ኮሜንቱን በሰላዋት አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን አዳርሱት።